ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ በሙሉ እንግዲህ ይህንን ቻናል ስትጀምሩ ሰብስክራይብ አድርጉት። እንግዲህ ጃኒ አረገዘች፣ የልጅ እናት ልትሆን ነው። ምን ትላላችሁ? የእናንተ አስተያየት ምንድን ነው? እስቲ ኮሜንት ላይ ጣል አድርጉ። በጣም ደስ ይላል። እኔ በጣም ስለ እውነቱ ደስ ብሎኛል። በጣም ጀግና ናት። ትችላለች፣ ይችላል አዶኒ እና አሁን በቃ የልጅ እናት ልትሆን ነዋ። የሰው ልጅ ግን የጣፋንታው ነገር በጣም በቃ ታውቃላችሁ፣ በጣም ነው ደስ የሚለው ስለ እውነቱ ማለት ነው። እናንተስ ምን ስሜት ተሰማችሁ በእሷ ማርገዝ? እናንተም ምን ትላላችሁ? የእናንተስ አስተያየት ምንድን ነው? አሁን እንግዲህ የ3 ወር ናት ተብሏል። አዶኒ አሜሪካ ከመሄዱ በፊት ነው ያረገዘችው። እንግዲህ በጣም ደስ ይላል። ዋው ብለናል። ምንድን ነው የሚባለው? የአብርሃም የሳራ ነው የሚባለው? ለካ እሱ ሰርግ ነው። የአብርሃም የሳራ የሚባለው ሰርግ ነው። ምንድን ነው የሚባለው? እንኳን ለዚያ በቃሽ እንግዲህ እያላችሁ ኮምቱላት በእናታችሁ። እንኳን ለዚያ በቃሽ። የልጅ ሀብታም የሆነች ልጅ፣ የልጅ አዋቂ። እንደው ሁሉም ሴቶች የእሷ አይነት ላይፍ ቢሰጣቸው ምኞቴ ነው። አይዊሽ ጋይስ፣ ሁሉም አብሶ ደግሞ ስደት ላይ ያሉ እህቶቼ እንደዚህ አይነት ላይፍ ቢሰጣቸው የድካማቸውን የሚረዳላቸው፣ በቃ ስሜታቸውን የሚረዳላቸው እንደዚህ አይነት እንደ ጃኒ አይነት ላይፍ ይስጣችሁ ብዬ ነው የምመርቃችሁ። ያው የስደትን ነገር ስለማውቀው ማለት ነው። እና ደስ አይልም? ግን ደስ አይልም? በልጅነታቸው ልጅ እግዚአብሔር ባረካቸው። በፍቅራቸው ደግሞ ስንደመም ደግሞ በልጅ አስደመመን። ይኸው ፈጣሪ ምን ይሳነዋል? በጣም ደስ ይላል። ስለ እውነቱ በጣም ደስ ብሎኛል። የእናንተም ደግሞ ምኞት የመልካም ምኞት ምንድን ነበር የሚባለው? መልካም ምኞት ነው የሚባለው። መልካም ምኞታችሁን ግለጹላት። ግን አሁን እንደው ከልጅ ጋራ ትችለዋለች። አይ ያርግላት ብለናል። ያርግላት ብለናል። ቤቢ እንዳንተ አሁን ጃኒ እንዳንተ አይነት ቤቢ ልታመጣ ነው። ምን ትላለህ? እስቲ ምን ትላለህ? ይስቃል። ምን ትላለህ? እስቲ እነዚህ ሸበላ የሆኑ ልጆች ያው እንዳንተ አይነት ቤቢ ሊመጣላቸው ነው እና እላችኋለሁ ውዶችዬ፣ በጣም ደስ የሚል ዜና ነው። ያው ላሰማችሁ ልንገራችሁ ብዬ ነው፣ ስላላስቻለኝ ነው። በዚህ ግንኙነታቸው በጣም ብዙ ሰው የተመቀኝባቸው ምቀኛ ሆኖባቸው ነበር። አብሶ ደግሞ በዙሪያዋ ያሉት ያው መቼስ እኛ ሴቶች እኮ የሆነ ነገር ሲሳካልን ምቀኛ አያጣንም አይደለ? ምቀኛ አያጣንም እና እሷም ምቀኛ በዝቶባት ነበረ። ብዙዎቻችንም አዝነን ነበረ። ወይኔ ተለያዩ በቃ እደግልኝ የኔ ፍቅር፣ ወይኔ ተለያዩ በቃ እያለን ብዙ የእሷ ወዳጆች አዝነን ነበረ። ግን እግዚአብሔር ይመስገን ለዚህ ክብር አብቅቷታልና እንግዲህ ጠላቶችም ወዳጆችም አላችሁ፣ እንኳን ደስ አላችሁ ብለናል። ለወዳጆቻቸው መልካም ዜና፣ እንኳን ደስ አላችሁ። እኛ ለምንወዳት በጣም ደስ የሚል ዜና ነው። እንግዲህ ደግሞ ለሚጠሏት ምን ይደረጋል? እንኳን ደስ አላችሁ። እናንተም ተደሰቱ። መቼስ አንዴ ሆኗልና ምንም ማድረግ አይቻልም ብላችሁ ተቀበሉት ጋይስ፣ ተቀበሉት። እኛ ሌላ ስንጠብቅ እናቴ ላፍ አረጋ ከኋላ መጣና ላፍ አዶኒን የመሰለ ጀግና ፍቅር ሰጪ፣ እንደሱ አይነት ፍቅር የሚሰጥ ወንድ አበሻ ወንድ እንደዚህ አይነት እንደሱ አይነት ይኖራል ብዬ አስቤ አላቅም አንድ ቀንም። እውነቴን ነው የምላችሁ ቤተሰብ። እንደ አዶኒ ግን ለሴት ልጅ ክብር ያለው ወንድ፣ ለሴት ልጅ ክብር የሚሰጥና ፍቅር የሚሰጥ አይታችሁ ታውቃላችሁ?
አላየውም። እውነቴን ነው። በየሄደበት እጇን እየጎተተ በየሄደበት እንዴት እንደሚያንከባክባት በየሄደበት እንዴት እንደሚያንከባክባት እንዴት እንትን እንደሚላት አይታችኋል ጋይስ? እውነት አይዊሽ በጣም በቃ ብዙ ሴቶች እኔ እንደዚሁ በሆንኩኝ ብሎ የሚመኙት ወንድ ነው አዶኒ ማለት። በጣም ክብር የሚገባው ልጅ ነው። እንኳን ደስ አላችሁ።